ብቅ አለች ጣይቱ ብርሃን አንግታ ጦቢያን ልታፈካ ጣሊያንን ልትከካ እሳት ጨረር ተፍታ ሽቅብ ቆሞ ታየ ዳኛው ዳንግላሳ ጣሊያን በረገገ በማርያም ስም ምሎ ሚኒሊክ ሲነሳ ይታያል በግርማ ነጩ ፈረስ ላይ ጦቢያን ሊጠብቅ ሰማዕቱ ጊዮርጊስ ወርዶ ከሰማይ። የአድዋው ኮሜንታተር የቤታችን በረንዳ ላይ በስልኬ እግር ኳስን በሬዲዮ በተመስጦ እያዳመጥኩ ሳለሁ ጋሽ ለጥጠው በበራችን ሲያልፉ ከስልኬ አፍ የሚፎለፎለው የኳስ ዘገባ የጆሮአቸውን በር አንኳኳው መሰለኝ። ቀጥ ብለው ቆሙ። ወደፊት ንቅንቅ የለ፣ ወደኋላ መለስ የለ፣ ግትር እንደ አክሱም ሐውልት። በእርግጥ የእጅ አተጣጠፋቸው ላይ ወገባቸውን ጥቂት እጥፍ ቢያደርጉ እንደ ሚኒሊክ ፈረስ ዳንግላሳ የቆሙ ነበር የሚመስሉ። ከአገታተራቸው ይልቅ ጆሮ አጣጣላቸውና አይን አጠባበባቸው በትዝታ እንደነጎዱ ያሳብቃል። በቃ እንደለመደባቸው ዘርጣጣ ወሬያቸውን ሊደፉብኝ እንደቋመጡ ተረዳው። የማይታመን ወሬ እንደወጥ ክሽና አድርገው አጣፍጠውና አሳማኝ አድርገው ያቀርባሉ። እሽሽ አልሽሽ ውስጤ ጋር እየተሟገትኩ ሳለሁ አይ ጊዜ ብለው ከትዝታ ፈረሳቸው ተፈናጥረው ወረዱና ወደ እኔ መልከት ታደረጉ። ነገ ቀኑ ምን እንደሆነ ታውቃለህ አሉ ትኩር ብለው እያዩ። አለባበሳቸው ሽክ ማለታቸውን ይተነፍሳል። እንዲህ የተገተሩት የቀጠሮ ቀን ተሳስተው ነው ማለት ነው ብዬ የማይታይ ስውር ፈገግታ ፊቴ ላይ ለሰምኩ። እንጃ ሐሙስ መሰለኝ። ወትሮስ የዘንድሮ ልጅ መናኛ ናችሁ። አሁን የኔ ቀን አለማወቅ ምን ያስደልቃል ወገን? እልም ያልኩ ስራ ፈት ቦዘኔ ምን አግብቶኝ ቀንና ዕለት እቆጥራለሁ። ተማሪና የመንግስት ሰራተኛ ይመስል የረፍት ቀኔን ናፍቆት ዕለት ጋር የሚያታግለኝ ጉዳይ የለም። ነገ የካቲት 23 አድዋ ነው። እሱን ነው እንዴ ጠየቁኝ? እሱንማ ቲቪውም ስልኬም ደጋግሞ እስኪበቃኝ አሳይቶኛል። ህዝቤ ድሉን የሚዘክረው ፎቶ በመቀጭቀጭና በመፖሰት አይደል እንዴ? ይገርማል አሉ ከጎኔ ተመቻችተው እየተቀመጡ የኔን ወሬ ችላ ብለው በትዝታ ዓለም እየነጎዱ። ይሄ የኳሱን ዘገባ ስሰማ አያቴ ልጅ እያለው የሚነግረኝ የአድዋ ጦርነት ዘገባ አእምሮዬ ውስጥ ድቅና አለ። መቼም አያቴ ሲተርክ አፍ ያስከፍታል። የዘር ሆኖ እኔም ገና ሀ ስል አፉ ሁሉ ሀ ብሎ ለመስማት ይከፈታል። ሀ ብለው ስታያቸው ጆሮአቸው አፋቸው ውስጥ የተወተፈ ነው የሚመስለው እኮ። በወሬ ማርኮ ገዳይነታቸው የሚያኩራራ ሳቅ ካፋቸው ለቀቁ። ከንግግራቸው ይልቅ አፍ አከፋፈታቸው አሳቀኝ። ይገርማል። ያኔ በጦርነት ወቅት የአያቴ ታላቅ ወንድም የመዘገብ ትልቅ ተሰጥኦ ነበረውና ከጦርነቱ ሂዶ ተሳትፎ ያየውን ለአያቴ ሲያንበለብለው እንዲሁ አሁን እየተደረገ እንዳለ ኳስ ቁጭ ብለው አፋቸውን ከፍቶ ነበር የሚሰሙት። ደግሞ ይሄ ማን ነው መሰለ መንግስቱ እንደምትሉት እንደሱ ነበር የሚዘግበው። ጦርነት እንደ ኳስ ሲዘገብ መስማት አጓጓኝና ድምፁን ቀንሼ ሳዳምጥ የነበረውን የኳስ ኮሜንታተር አፉን ሸብቤ የአድዋውን ኮሜንታተር በእዝነ ህሊናዬ እየሳልኩ ለመስማት ቋመጥኩኝ። እስቲ ያጫውቱኝ ጋሼ አልኳቸው። ወሬያቸውን ለጥጠው ሊበጠረቁ እንደሆነ ባውቅም ኳሱ ስላልሳበኝ ነበር ልሰማቸው የፈለኩ። ሲተረክላቸው ያደጉበትን የአያታቸውን እንዲሁም የአያታቸውን ታላቅ ወንድም ድምፅ ለማምጣት እንዲረዳቸው መሰለኝ ጉሮሯቸውን ከርከር አደረጉ። ዛሬ
የካቲት 23 ቀን 1888 ዓመተ ምህረት ከዓለም ዋንጫ በላይ የሚያጓጓው ከአንደኛው ጦርነት በላይ ቀልብን የሚሰርቀው የኢትዮጵያንና የጣሊያንን ጦርነት አስኮመኩማችኋለሁ። ያኔ የዓለም ዋንጫ ነበር እንዴ? ጨዋታው ቢኖር እንኳ ቲቪ መች ኑሮ፣ ራዲዮስ መች ኑሮ የሚል ጥያቄ ውስጤን ጎበኘ። ወኔ የሚያስታጥቅ ጆሮ የሚያቁነጠንጥ ጦርነትን ከቢትወደድ መሸሻፍ ይመልከቱ። በንጉሡ ሚኒሊክ የሚመራው የኢትዮጵያ የገበሬ ሰራዊት ነጭ በነጭ ደምቆ በባዶ እግሩ ሆ እያለ ወደ ሜዳው እየገባ ይገኛል። በእጃቸው ላይ ጎራዴና ጋሻ ይታያል። በተቃራኒው በኩል ደግሞ በጀነራል ባራቶሪ የተመራ በኢትዮጵያ ምድር ያው በአድዋ ተራራና ገመገም ላይ እፋለማለሁ ድሉም የኔ ነው ብሎ በአጉል ትምክህተኝነት ግራጫማ የወታደር ልብስ አጥልቆ ከወታደር አካዳሚ በሰለጠነው ስትራቴጂ ፍልሚያውን ለማሸነፍ መትረየስ፣ የነፍስ ወከፍ ጠመንጃ፣ ጥይት አጉርሶ እየተጀቦነ የሚመጣው የጣሊያን ሰራዊት ይታያል። ውጊያው ተጀመረ። ጀነራል ባራቶሪ በባሻ ያዋሎሜ ስተቶሬ ስንቅ ማለቁንና ተስቦ በሽታ መግባቱን እንደሰሙ ሆ ብለው በጥድፊያ ጦርነቱ ቢወተፉም እንዳሰቡት ፊልሚያው ቀሎ አላገኙትም። ጀነራል ባራቶሪ እየከነፉ መጡ። እየከነፉ ያልታሰበ ነው። በጀግናው አሉላ አባ ነጋ ቂጥቂጣቸውን እየተባሉ ባልተጠበቀ ሁኔታ እየተጠቁ ይገኛሉ። ይሸሹ ነው እንዴ? ሸሹ። ያሳፍራል። ፊት አውራሪ ገበየው በወዲያኛው ገምገም እየገሰገሰ ወደፊት ሲሰርግ ይታያል። የአድዋው ስላሴ ጠላት አረከሰው። ገበየው በሞቴ ግባና ቀድሶ የተባለለት ገበየው ፊት አውራሪው የጠላትን አንገት እየቀላ ጉልበት እያብረከረከ ያለያሽ ያለ ግናሽ እያደባየ ወደፊት እየገሰገሰ ነው። የሚቆም አይመስልም። የገበየው ጎራዴ ስለቱ የተሞረደ ሞትን ይቀልባል። ጠላት እያረደ ረፈረፋቸው፣ አጋደማቸው። ጣሊያን ጦርነቱን መቋቋም እያቃተው ነው። እቴጌ ጣይቱ የሚጠጡትን ውሃ ቀድማ በመያዟ በዋጥም እየናወዙ ይገኛሉ። አበሻ ጉዳለ ጣሊያን ወተወተ። አይነ ጥሩ ተኳሽ ባያለው አባተ ጠላትን አስነባ። ውድቀት ሐሞትን ባፉ እየጋተ ራስ አባተ ባያለው የራሱን ጦሮች እየመራ የጣሊያንን ሰራዊት ግንባሩን እየቀነደሸ እያጋደመ ይገኛል። ተኳኮስ ነጣጠፍ አጀብ ነው የሚያሰኝ ወለም ዘለም ሳትል ከታሰበችበት ውጥፍ አጀብ ነው። ጣሊያኖች የውር ድንብር ነው የሚተኩሱት። ምንም መረጋጋት አይታይባቸውም። እያታለሉ ነው። ማታለል ልምዳቸው ነው። ወደ ጦርነቱ ራሱ የተገባው በማታለላቸው ነው። ያልታሰበች ጥይት፣ ያልተጠበቀች ጥይት የገበየው ሰውነት ላይ ተለጠፈች። ገበየው ወደቀ። ገበየው ጀግናው ፊት አውራሪው አቃሰተ፣ ሞተ። የሚያሳዝን ነው። ጣሊያኖች ያንሰራሩ ይችል ይሆን? ወደፊት ይገፉ ይሆን? ወደ ድል ይመጡ ይሆን? እንጃ። የምናየው ይሆናል። ውጊያው እንደቀጠለ ነው። ደጃዝማች ባልቻ ሳፎ በየት በኩል ሸርኮ እንደገባ ሳይታወቅ በድንገት ከሰማይ ዱብ ያለ እኮ ነው የሚመስለው።
በመልሶ ማጥቃት ራሱን ሊያንሰራራ የነበረውን የጣሊያን ሰራዊትን ባለበት ገተረው። ጣሊያን ወደፊት እንዳይገሰግስ እንደ ግንብ ተገትሮ መፈናፈኛ ሳጠው። ገበየው ቢሞት ተተካ ባልቻ መጥፋ ገላባጭ ብቻ ለብቻ የተባለለት ጀግናው። የጣሊያን መሪዎች ማፈግፈግ ጀመሩ። አቅማተው ተብረከረኩ። ወድቆ መለመን ብቻ ነው የቀራቸው። ወድቆ መለመን ብቻ ነው የቀራቸው። መሃል ሜዳ ላይ የነጭ ፈረሱ ጌታ አጼ ሚኒሊክ ሲንጎራደድ ይታያል። ከወዲያ ማዶ ባለው ገመገም ታምር ነው የሚታየው። ታምር ነው። አባቴ ትረፍ ነገረኛ ነው። ይሄን መድፍ ከዚያ መድፍ አቆራረጠው። እንዴት ቢያልም ነው፣ እንዴት ቢተኩስ ነው። ኦ ያ ይገርማል። በጀነራል ባራቶሪ አርሜንዲ ማቴዎስ ዲቦልዲ የሚመራው ስልጡኑ የጣሊያን ሰራዊት በራስ መንገሻ ዮሐንስ፣ በራስ ሚካኤል አሊ፣ በራስ ኦሌ ብጡል፣ በራስ አባተ ባያለው፣ በደጃዝማች ባልቻ ሳፎ በሚመራው ባዶ እግሩን በሚፋለመው የኢትዮጵያ የገበሬ ሰራዊት እየተቀነደሸ መሬት ላይ ተረፍርፎ ይታያል። በሰራው ወጨፎ ባመጣው እርሳስ ተፈጠመ ጣሊያን ሀበሻ እንዳይደርስ። ከዚህ በኋላ አይደለም በአገሪቱ ገብቶ በዳር እንኳ ፍልሚያ የሚያስብ አይመስልም። በሚገርም ሁኔታ ጦርነቱ በተጀመረ በ5 ሰዓታት ብቻ ኢትዮጵያ የበላይነቷን አስመስክራ የድል አክሊሏን ተጎናጽፋ ትገኛለች። ጄኔራል አልቤርቶኒ ኮሎኔል ጋሊያኖን ጨምሮ 3000 ያህል ሰራዊቶች ሲማረኩ 7000 የሚደርሱ በየመንገዱ ላይ ተነጥፈው ለዘላለሙ አሸልበዋል። አየሁት አድዋን እንደ ኮከብ ደምቆ የበቀለበትን ሰው መሬት ላይ ወድቆ። እልፍ ወንድሞቻችንና ጀግኖቻችን ወደቁበት አድዋ ላይ ኢትዮጵያ በክብር ልቃና ገዝፋ በቅላበታለች። ሉዓላዊነቷን አስከብራበታለች። ለአፍሪካውያን ለጥቁር ዘር ሁሉ የተስፋን ጎህ ዘርታበታለች። የጋሻቸውን እምብርት መሬት ላይ እያጠቀሱ ጎራዴያቸውን አየር ውስጥ እየቀዘፉ ባበደ መንፈስ በተቆጣና በቆራጥ መንፈስ የጣሊያንን ሰራዊት ያነጠፉት የኢትዮጵያ ጀግና ሰራዊቶች ድሉ ወደ ኢትዮጵያ እንዲያዘነብል አድርገዋል። ፍልሚያው በኢትዮጵያ አሸናፊነት ተጠናቋል። ለዘላለም የኢትዮጵያ አርማ ሆኖ ሲከበርና ሲውለበለብ ይታያል። አድዋ በስሜት ተነስቶ እየፎከረና እየሸለለ ወደ መንገዱ አመራ። አዘጋገቡ ኳስን ሳይሆን ጦርነትን ነበር በሬዲዮ መመልከት አሰኘኝ።